ሄሎ ኤቭሪዋን ዛሬ በዚህ ቪዲዮ ዩዳሲቲ ላይ ኢዝሊ ሰርቲፊኬት እንዴት ማግኘት እንደምንችል እናይበታለን። ብዙዎቻችሁ ስልክ ስለምትጠቀሙ በዴስክቶፕ የማትጠቀሙ ከሆነ ይህ ቪዲዮ በዴስክቶፕ ስለተሰራ ዴስክቶፕ ቪው ስላለው ስልካችሁ ላይ ሴቲንጋችሁን ማስተካከል ይኖርባችኋል፣ ክሮም ላይ ማለት ነው። ክሮም ላይ ከላይ 3 ነጠብጣቦች አሉ። እነሱን ከነካችሁ በኋላ ወደ ታች ስትወርዱ ዴስክቶፕ ሳይት የሚላለ እሷ ላይ ክሊክ ስናደርገው አሁን ባዲፎልት ተቀይሮልናል ማለት ነው። ከቪዲዮ ጋር እና የእናንተ ስልክ ተመሳሳይ የሆነ ኢንተርፌስ አለው። ስለዚህ ምንም አይነት ሊያስቸግራችሁ የሚችል አይነት ሊቀያየር የሚችል አይነት ኢንተርፌስ አይኖረውም። ቀጥታ ወደ ቪዲዮ መግባት እንችላለን ማለት ነው። የመጀመሪያ ስራችን የሚሆነው ምንድነው? ክሮም ላይ ኢትዮ ኮደርስ ብለን ሰርች ማድረግ ነው ማለት ነው። መጀመሪያ የሚመጣልን ኢትዮጵያውያን ኮደርስ ኢኒሽቲቭ የሚለውን ክሊክ ስናደርግ ይሄኛው ኢትዮ ኮደርስ ሳይቱ ነው። እሱ ሳይት ላይ እኛ የምንፈልገው ኮርስ የሚለውን ነው። ኮርስ የሚለውን ስንነካ አድሶች ይለቀቁበታል ሳይቱ። ለዛ ክሊክ ስናደርገው አድሶች ይመጣሉ። ክሎዝ ብለን መልሰን መግባት እንችላለን። ኮርስ የሚለውን ስነካ ኮርሶቹ እዚህ ጋር እንደምታዩቸውን አንድሮይድ አለ፣ ዴታ ሳይንስ አለ፣ ፕሮግራሚንግ እና ኤአይ አለ። ከአንድሮይድ ስንጀምር አንድሮይድ ኤንሮል ስናደርገው በዚህ አይነት ኢንተርፌስ ያመጣልናል። አዲስ ከሆንን እንደዚህ ነው ያመጣው። ሎጊን ቱ ኮንቲኒው የሚለውን ኮንቲኒው እናደርጋለን። ኮንቲኒው ስንለው እንደ አይነት ኢንተርፌስ ያመጣል። ሳይን አፕ አዲስ ከሆንን ዩዳሲቲን ከዚህ በፊት ተመዝግበን ማናውቅ ከሆነ ሳይን አፕ እንላለን። ግን ያለን ከሆነ አካውንት ግን ሳይኒን ብለን መጀመር እንችላለን ማለት ነው። ሳይኒን ስንል ወደ ኔክስት ኢንተርፌስ ያስገባናል። አንዴ ከዚህ በፊት የሞከርኩት ስላለ ነው። ዴታውን በስትክክል ሞልታችሁ ስጨርሱ ትራንስክሪፕት ውስጥ እየላከባችሁ ከሆነ ማለት ነው ክሎዝ ታደርጉትና መልሳችሁ እንደ አዲስ አፕላይ ካታሎግ ውስጥ ገብታችሁ እንደ አዲስ መልሳችሁ አፕላይ ታደርጉታላችሁ። ተመሳሳይ ነው፣ አካሄዱ ተመሳሳይ ነው። እኔ ቀደም ብዬ ስለሞከርኩት ለዛ ነው። ከፕሮግራሚንግ እንጀምርና አሁን ዲሌት ካደረግነው ጀምረን መልሰን አሁንም ቪው ፉል ዲቴይልስ የሚለውን ክሊክ እናድርግ። ከዛን ስታርት ማይ አፕሊኬሽን እናንተም ስትገቡ አሁን ተመሳሳይ ስታርት ማይ አፕሊኬሽን የሚል ነው የሚመጣላችሁ፣ ኤንሮል ያደረጋችሁትን ፕሮግራም ማለት ነው። ናሽናሊቲ ይጠይቃል። የተወሰነ ናሽናሊቲያችሁን ትሞላላችሁ። ከዛን ሪጅናችሁን ይጠይቃል። ከዛን ስልክ ቁጥሮች ይጠይቃል፣ ኤጅ ይጠይቃል። እነሱን ዴታዎች በስትክክል እያነበባችሁ ከእናንተ መሙላት ይጠበቃል ማለት ነው። ሌላኛው ደግሞ ፊልድ ኦፍ ስተዲ ይጠይቃል። ፊልድ ኦፍ ስተዲ ናቹራል ሳይንስም ሶሻል ሳይንስም ከሆናችሁ ሌላም ስትሪም ካላችሁ ደግሞ ሰሌክት አድርጋችሁ ኦር ደግሞ አዘር ብላችሁ ሌላ እንትን ማለት ትችላላችሁ። የትምህርት ቤታችሁን ኢንስቲትዩሽን ኤዱኬሽናል ኢንስቲትዩሽን ይጠይቃል። እሱንም መሙላት ትችላላችሁ። ኤምፕሎየር ከሆናችሁም ደግሞ ዘሴማስ እነሱን ዳታዎች መሙላት ትችላላችሁ። ኤክስፒሪየንስ ምናምን ይጠይቃል። እነዚህን ዴታዎች ሞልታችሁ ከጨረሳችሁ በኋላ ይህንን መረጃ ደግሞ ከየት እንዳገኛችሁት የሚጠይቅ ቦታ አለ። እሱ ላይ ፍሬንድ ሪፈራልም ከሆነ ኤስኤምኤስ፣ ዩቲዩብ፣ ቲክታክ፣ ኢሜል ላይም ከሆነ መሙላት ትችላችሁ። ኮንፊርም ብላችሁ ፊኒሽ ኤንድ ሰሚት ማለት ነው። ሰሚት ስትሉት አሁንም ድጋሜ ጎቱ ትራንስክሪፕት የሚል ከሆነ አሁንም መልሳችሁ ዲሌት ትሉትና ትራንስክሪፕት ውስጥ ሄዳችሁ ዲሌት ትሉና መልሳችሁ ካታሎግ ላይ ከዚህ ዲሌት ብላችሁ ካታሎግ ላይ ገብታችሁ እንደ አዲስ አሁንም ስታርት ማይ አፕ ላይ ብላችሁ መጀመር ነው። ከተቀበላችሁ በኋላ ካታሎግ ላይ ገብታችሁ መልሳችሁ አድ ማድረግ ነው። ስታርት ማይ አፕሊኬሽን ብላችሁ ከተቀበላችሁ በኋላ ይህንን ይመስላል። ዘሴማስ ስታርት ለርኒንግ ብላችሁ ወር ደግሞ እዛው ላይ ስታርት ለርኒንግ ብሎ ይመጣል። ስታርት ለርኒንግ ካላችሁ በኋላ ይህን ይመስላል። እዚች ጋር እንደምታዩት 0% የሆነች አለች። ጀምሯል፣ በቃ ክላሱ ጀምሯል። 0% ነው። ፕሮግረሱ ምንም ላይ አልጀመረም። ስለዚህ የምናደርገው ምንም አይነት ሌላ ስራ አይኖርም። አሳይመንቶች አሉት፣ ኪዩዞች ምናምን አሉት። እነሱን አንነካም። የምናደርገው ጀስት ሲምፕሊ ክሊክ እያደረግን መውረድ ነው። እነዚህን
ቲክ ያልተደረጉትን ቲክ እያደረግን ክሊክ እያደረግን ስንሄድ ራሱ ፐርሰንት እየጨመረ ይመጣል። ከዜሮ አሁን 3% ላይ ደርሷል ማለት ነው። አሁንም ኔክስት እያደረግን ታብ እያደረግን ብቻ መሄድ ነው። ክሊክ እያደረግናቸው መሄድ ነው። ኮርስ ቱ ላይም ዘሴማስ ሜቢ 5-6 ኮርስ ነው የሚኖረው። አምስተኛው ኮርስ ላይ በመሀል አንዳንዴ ኢንተርናል ሰርቨር ኤረር የሚል ሊያመጣ ይችላል። እሱንም ሪፍሬሽ እያደረጋችሁ ድጋሜ መሞከር ነው ማለት ነው። ይህ የዩዳሲቲ ኮርስ ሚኒመም አንዱ ኮርስ ብቻ $200 የሚጠይቅ ኮርስ ነው። በእኛ ሀገር ሂሳብ ሲታሰብ ኦልሞስት ወደ 36,000 ብር ምናምን የሚሆን ኮርስ ነው ማለት ነው። ኢዝሊ አክሰስ ስላገኛችሁት በእንዲህ አይነት ሜትድ ባሰሩት መልካም ነው። ግን ጊዜ ሲኖራችሁ ወደፊት፣ አሁን ጊዜ ከሌላችሁ በእንዲህ አይነት ሜትድ ብሰሩት አሪፍ ነው። ግን ጊዜ ከሌላችሁ ወደፊት ማድረግ የሚኖርባችሁ ኢች ኤንድ ኤቭሪቲንግ ወደኋላ ተመልሳችሁ እያንዳንዱን ኮርስ እየወሰዳችሁ አሳይመንቶቹን እየሰራችሁ ኪዩዞቹን እየሞላችሁ ብትሄዱ ለእናንተ መልካም ነው። በጣም የሚጠቅም ኮርስ ነው። ብዙ ገንዘብ ተከፍሎበታል። ለአንዱ ኮርስ ብቻ እንዳልኳችሁ ኦልሞስት ወደ 36,000 ብር አካባቢ ከዛም የሚበልጥ ብር ከተከፈለበት አስቡት። በጣም የሚጠቅም ነገር አለው። ጀነራል ናውሌጅም ለእናንተ ይጠቅማችኋል ማለት ነው። ዘሴማስ በቃ ክሊክ እያደረግን መውረድ ነው። 99% ስንደርስ 99% እስክንደርስ ድረስ ክሊክ እያደረግን መሄድ ነው። ስንጨርሰው የመጨረሻዋን አሳይመንቷን ብቻ መውሰድ ነው የሚሆነው ማለት ነው። አሰስመንት አለች፣ የመጨረሻ ሰርቲፊኬሽን አሰስመንት አለች። እሷን አሰስመንት ወስደን ስኮር ስናደርግ ብቻ ሰርቲፊኬቱን ማግኘት እንችላለን ማለት ነው። ሌላኛው ደግሞ የስልክ አክሰስ የሌላችሁ ሰዎች፣ ላፕቶፕም ስልክ ማግኘት የማችሉ ሰዎች በኤኒዋን ሰው ስልክ፣ በቅርብ ርቀት ካለ ሰው ስልክ ላይ ተቀብላችሁ ሰርታችሁት ፕሮፋይላችሁን ኤዲት አድርጋችሁም ጨርሳችሁ ስልካቸውንም ልትመልሱላቸው ትችላላችሁ። ፒዲኤፋችሁን አውጥታችሁ ከጨረሳችሁ በኋላ ማለት ነው። እሱን መጨረሻ ላይ እንዴት ፕሮፋይል ቼንጅ እንደምታደርጉ መጨረሻ ላይ እሷን እናያለን። አሁን የተወሰነ ፈጠን ለማድረግ እንሞክርና እነዚህን ኮርሶቹን ለመጨረስ እንሞክር። በመሀል አንዳንዴ የሚጎድል ይኖራል። ቲክ ሳታደርጉት የዘለላችሁት ሊኖር ይችላል። እሱን ማየት ይኖርባችኋል። 99% ሙሉ መምጣት አለበት። አንዳንዴ ቲክ ሳታደርጉት የምትዘሉ ስለሚኖር እንደሱ አይነት ኬዞች ካሉ መጨረሻ ላይ አሰስመንቱን ቴክ ስታደርጉት አይከፍትላችሁም፣ አያመጣም፣ አልተጠናቀቀም ክላሱ ስለሚል ማለት ነው። ስለዚህ እያንዳንዷን ስቴፕ ባይ ስቴፕ ቀስ እያላችሁ ቲክ እያደረጋችሁ ለማለፍ ሞክሩ። ኦልሞስት ይህ አጠቃላይ ኮርሱ ሊፈጅ የሚችለው በዚህ አካሄድ 10 ደቂቃ ከ10 እስከ 15 ባለው ሬንጅ ውስጥ ያልቃል። ከነ ፈተናው ደግሞ 20 ደቂቃ ቢበዛ ቢሆን ነው። የተወሰነ እናፍጥነውና መጨረሻ ላይ ያለውን እንትን እንውሰድ። ኮንግራጁሌሽንስ ይላል። ስለዚህ ፈተናውን መውሰድ ነው የሚቀረን፣ ጨርሰናል ማለት ነው። በመሀሌው እንደዚህ እንዳልኳችሁ ኮርስ 3 ላይ የዘለለው አንድ በመሀል አለ ማለት ነው። ቲክ ሳናደርግ የዘለለው ኪዩዝ አለ። እሷን ቲክ አድርገን እንለፋት። የመጨረሻው ምንድን ነው ማለት ነው? ሰርቲፊኬት አሰስመንት ነው። ሰርቲፊኬሽን አሰስመንት ነው። እሷን አሰስመንት እንገባና ወደ ታች ስክሮል ካደረግን በኋላ 60 ደቂቃ ነው የሚሰጠን ለፈተናው። ከበቂ በላይ ነው እሱ። ስታርት ብለን እንጀምራለን። ቡክ ኤንድ ስታርት አሰስመንት የሚለውን ክሊክ አድርገን ስታርት አሰስመንት መጀመር እንችላለን ማለት ነው። 60 ደቂቃ አለ ለፈተናው የሚሰጠው። 60 ደቂቃ ብዙ ነው። መልሶቹን ያው ኮድ ዊዝ ዴቭ ዋን የሚለው ላይ መልሶቹን የሁሉንም ጥያቄዎች አስቀምጬላችኋለሁ። እዛ ውስጥ ሄዳችሁ መውሰድ ትችላላችሁ። ስኮር ካደረጋችሁ በኋላ ፓስ ካላላችሁ በኋላ ጌት ዩር ሰርቲፊኬት ነው የሚለውን ወስዳችሁ ሰርቲፊኬቱን ከመውሰዳችሁ በፊት ኬሽነሪ ጥያቄዎች አሉ፣ የተወሰኑ ጥያቄዎች አሉ። እነሱን ጥያቄዎች መጀመሪያ መመለስ ያስፈልጋል። እነሱን ጥያቄዎች ሞልታችሁ ከጨረሳችሁ በኋላ ሰርቲፊኬታችሁን ማግኘት ትችላላችሁ ማለት ነው። አይሆፕ ይህ ቪዲዮ በጣም እንደሚጠቅም አልጠራጠርም፣ እንደተጠቀማችሁበትም አልጠራጠርም። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ ማድረግ እንዳይረሳ። ኦኬ
ሰው ጨርስን ዴታውን ስንጨርስ ሰሚት ማለት መጨረሻ ላይ ሰሚት እናደርገዋለን። ኢሚዲየትሊ ሰርተፊኬታችን በዚህ መልኩ ተጠናቀቀ፣ ጨርስን ወሰድን ማለት ነው። ዴታ አናላይሲስ ፈንዳሜንታል ኮርሱን ጨረስን ማለት ነው። በዚህ መልክ በእንደንም መልክ ባይሆን ጥሩ ነው። ሙሉ ጊዜያችሁን ሰጥታችሁ ሙሉ ጊዜውን ተጠቅማችሁ ብትሰሩበት መልካም ነበር። አሪፍ ነው። ሰው ዳውንሎድ እናድርገው። ዳውንሎድ የሚለውን ክሊክ ስናደርገው በዲፎልት ፕሪንት ላድርገው ነው የሚለው። ሰው ኤኒ ፕሪንተር ዲቫይስ ጋር ኮኔክት ስለማይሆን ፕሪንት ብትሉት የፕሪንት አውትፑቱን ሴቭ ማድረግ ስለሚፈልግ ሴቭ ያደርገዋል በራሱ። ስልካችሁም ላይም ተመሳሳይ ነው እንደዛው። የፒዲኤፍ ምልክት ዳውንሎድ የምትል ትመጫለች። ዳውንሎድ የሚለውን ስትነኩት ሰው ስማችሁን ጽፋችሁ 1 ወይ 2 ብላችሁ መጀመር ትችላላችሁ። ዴታ አናላይሲስም ብላችሁ ሴቭ ማድረግ ትችላላችሁ ማለት ነው። ፋይናሊ የቀረን ደግሞ በሌላ ሰው ስልክ ብንሰራ እንዴት ፕሮፋይላችንን ኤዲት ማድረግ እንችላለን የሚለውን ነው። ጥግ ላይ ያለችዋን ነክተን ፕሮፋይል የሚለውን መንካት ነው። ፕሮፋይል የሚለውን ስንነካ እንዲህ አይነት ኢንተርፌስ ያመጣልናል። ኤዲት የምናደርግበት ስማችንን ኤዲት የምናደርግበትን ቦታ ይሰጠናል። ስማችንን ኤዲት አድርገን እንደጨረስን ሴቭ ብለን መጨረስ ነው ማለት ነው። አውዘ ሴማስ እዚች ጋር ኤዲት አድርገን ስማችንን ሁለቱም ጋር ቀይረን ሴቭ ቼንጅ ብለን መጨረስ እንችላለን ማለት ነው። ቴንኪዩ